ጤናዬን በእጄ የሚያስብሉ 5 የጤና መጠበቂያ ዘዴዎች። አንደኛ፣ የአንጎል ተመራጭ እንቅስቃሴ በአመልካች ጣት መጫን ነው። በየቀኑ ጠዋት ከእንቅልፎ ሲነሱ ለ3 ደቂቃ ያህል ያድርጉት። አእምሮ በጣም ንቁ ሆኖ ይውላል። ሁለተኛ፣ የሰውነት ቁርጥማት ወይም የውጥረት ማስታገሻ። ቁልፉ እዚህ ጋር ይገኛል። መዘጋቱን ወይም ህመሙን ያመጣው ምንም ይሁን ምን እዚህ ቦታ ላይ መጫን እፎይታን ይሰጣል። ሶስተኛ፣ ይህ ነጥብ የጉበት ደም መመገቢያ ነጥብ ይባላል። እያንዳንዱ ሰው በየቀኑ ማሸት አለበት። ጉበትዎን ይንከባከቡ፣ ንዴትዎን ወይም ባህሪው ይሻሻላል፣ እንዲሁም ጤናዎ በትልቅ ሁኔታ ይሻሻላል። አራተኛ፣ በአውራ ጣትና በአመልካች ጣት መገጣጠሚያ መካከል ያንጉ የተባለ ነጥብ አለ። ብዙዎች የህመም ማስታገሻ ቁልፍ ይሉታል። የወር አበባ ቁርጠትም ይሁን የጥርስ ህመም እዚህ ቦታ ላይ መጫን ህመሙን ያስታግሳል። አምስተኛ፣ ከምግብ በኋላ የአካል ብቃት እንቅስቃሴ ማድረግ ካስፈለጉ ይህንን ያድርጉ። የሁለቱንም እጆችዎን መዳፍ ከአውራ ጣት በታች ያለውን ክፍል በእያንዳንዱ ጊዜ ለ5 ደቂቃ ያክል ያሻሹት። ይህ ለግማሽ ሰዓት ያህል ከመራመድ ጋር እኩል ነው። ቀጣይ ለሆድ ድርቀትና ለተለያዩ ህመሞች ቁልፍ ቦታዎችን እንዳሳያችሁ ኮመንት ላይ 2 ቁጥር እንጻፉልኝ። እንዲሁም እንደዚህ አይነት ቪዲዮ በየቀኑ እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። አመሰግናለሁ።